በጎን ማንሳት ያለብኝ እነኚህ ኃይላት የሚሰሩበት ክልል ኤሌክትሮማግኔቲክ ኃይል ወይም የኒውክሌር ፎርስ ኃይላቸው በቁስ ዓለም ውስጥ ከባድ ነው። ነገር ግን አጋንንት አያወጡም። ጥላቻን አይነቅሉም። እና ምንድን ነው ኃይል አስተኔ እንላለን ወይም ልዩ ኃይል እንለዋለን። ያንን ይሄ ሁሉ ሆኖ ግን ይሄኛው ኃይል ካልሆነ ሰው ምኑ ነው? ይሄኛው ኃይል ከሌለ አሁን ለምሳሌ የመንፈስ ፍሬ ብለን የምናስባቸው አሉ አይደለም? ምን ናቸው? ፍቅር፣ ደስታ፣ ሰላም። እነሱ እኮ ኃይላት ናቸው። ኃይላት ናቸው። ጥላቻ ኃይል ነው? ኃይል አይደለም። ከእንቅልፍ አስነስቶ ዱር ለዱር የሚያስሮጥ እኮ ኃይል ነው። ያው ከቤተ መንግስት አልጋ አስነስቶ ማንን ሲያሳድድ? ሳኦል ዳዊትን ሲያሳድድ ኃይል እኮ ነው። እኛ አሁን መንፈሳዊ እንቅስቃሴ ምናምን እንላለን፣ ግን እዚሁ ግዙፉ ላይ ያለውን ነው እንጂ ይሄኛውን ኃይል አይደለም እኮ ብዙ ጊዜ የምናወድሰው። ቁስ አካል ላይ ያለውን ነው። እነኚህ ሊሰሩ የሚችሉትን ኃይል ነው ብዙ እንትን የምንለው። ነገር ግን ደስታ ኃይል ነው። እንዲህ ሰላም ኃይል እኮ ነው። ሁከትን ርጭ አድርጎ የሚያስቀምጥ ትዕግስት ኃይል ነው። እነኚህ እኮ ኃይላት ናቸው። የረቀው ኃይላት። ስለ እነኚህ ኃይላት አይሰበክም። እና ኃይላት አሉ። ይህን ሁሉ ብለን ልዩ ኃይል መቼም ህይወትን ስናነሳ አሁን ቶሎ እንዲሁ በሀሳቤ ስለመጣ ነው እንጂ ቦታው አይደለም። መቼም ህይወት በዚህ በቁስ አካል ዘንድ ተገልጦ እናያለን አይደለም? ልክ በአምፖሉ አማካኝነት የኤሌክትሪኩ ኃይል እንደተገለጠ ማለት ነው። ነገር ግን ይሄ ብርሃኑ የአምፖሉ ባህሪ አይደለም። የማን ውጤት ነው? ይሄ መገለጫ ሆኖ የተመቻቸ ነው። መገለጫ ሆኖ የተመቻቸ ነው። ህይወትም እኛ ከሚገባን የስሪና ፎር ዳይሜንሽናል በላይ የሆነ አውደ ኑባሬ ያላት ናት ብዬ ነው እኔ የምረዳው። ልክ በዚህ አማካኝነት እንግለጥ ብንል አሁን ለምሳሌ ብርሃን የአምፖሉ ካራክተሪስቲክ ነው፣ ባህሪ ነው ማለት እንችላለን። ማስረጃ ቢባል አምፖሉን ሰብረው ብርሃኑ ይጠፋል። ግን ነው ይሄ ማብሪያና ማጥፊያው ጠፍቶ አምፖሉ ቢገባ ብርሃን ይመጣል? አይመጣም። ልክ እንደዛው ስለ ህይወት ለምን አንድ ሲጋ እንዳስቀበጣለን። ስለ ህይወት ትርጉም አሁን ብዙ ይሞከራል። ተቀባይነት ያገኘ የህይወት ትርጉም የለም እስከዛሬ። ተቀባይነት ያገኘ የህይወት ትርጉም ህይወት ምንድን ነው ብሎ ዲፋይን ለማድረግ ባዮሎጂካሊ ማለት ነው። እና ይሄ የሚያስቸግረው ምንድን ነው? ዘለል ነው። ይሄ ብቻ ሳይሆን ተጨማሪም ነው። በተጨማሪ አውድ ውስጥ የህይወት ኃይል የሚፈስበት አውድ አለ ለማለት ያህል ነው። እግረ መንገድ ነው ጠቀስ ያደረኩት። እና አሁን ያነሳ ነው ኃይል ካነሳን ዘንድ ልዩም ኃይል አለ። ሰዎች የሚያውቁት የተወሰነውን ኃይል ነው። ግን ሌላውን ኃይል ማወቅ እኮ ይሄ ወጣ ማለት ነው። ኢን ቦንዴጅ በስሪ ዳይሜንሽናል ስፔስ ወይም በፎር ዳይሜንሽን ኢንክሉዲንግ ታይም የታጠርንም አይደለንም። መጽሐፉ እንደዛ ነው ኢንትሮዲውስ የሚያደርገው። ለየት ያለ ፍጥረት እያለ ሲያስገባ ሌላ ዳይሜንሽንም ያለው ነው። ከሰማያዊ እስትንፋስ የሚለው ሌላ ዳይሜንሽን ይዞ የሚመጣ ነው። እኛ የምንዳስሰው በዚህኛው ስለሆነ ነው እንጂ ሌላ ኃይል አለና የተሻለ ፖዚሽን መገኘት በምህረት የተደረገልንን ብዬ ነው የማስበው። ነው አይደለም? ግን አልተፈለቀቀም እንጂ የተለየ ነገር አለ ነገር ነው ባጭሩ። ከዚህም ያለፈ አለ ነገር።
በስግው ዘንድ በትስብእት ዘንድ አለ ነገር፣ በትስብእት ዘንድ መገኘት አለው ነገር ነው አልኳቸው። አላብራራም። ትስብእት ማለት ነው ቃል ሥጋ ሆነ በሚለው በዛ ዘንድ መገኘት አለው ነገር ለማለት ነው። ከዚህ ቀጥለን ይህን ግለን ወደ ሌላ ከመሄዳችን በፊት ቢግ ባንግን ማሰብ ይኖርብናል። ቅድም እንዳል በደርግ ዘመን ያለው ፍልስፍና ያለው ቁስ አካል ነው። ቁስ አካል ደግሞ ጅማሮ የለውም፣ ዘላለማዊ ነው ተብሎ ነበር የሚታመነው። ዘላለማዊ ስለሆነ አስጀማሪ አላስፈልገውም። ስለዚህ ፈጣሪ የሚባል ነገር የለም ተብሎ ነበረ ምንሰለጥ ነው በዛን ጊዜ። የሚገርመው ነገር ከሃይማኖት አካባቢ ሳይሆን ከክርስትናም ከእስልምናም ከይሁዲም ከምንም ሳይሆን በዚሁ በኮስሞሎጂ ጥናት ውስጥ ሲታይ ለካ ይሄ አጽናፈ ዓለም የዩኒቨርስ ጅማሮ አለው የሚለው ድምዳሜ አግኝቶ አሁን በማያወላዳ ደረጃ ተቀባይነት ያለው እሱ ነው። እንግዳው ይሄ ጅማሮ ምን ይባላል? ቢግ ባንግ ወይም ታላቁ ቡልቅታ። እኔ ቡልቅታ ነው ያልኩት። ይሄ ቢግ ባንግ የሚለው ድምፅ ያለው ይመስላል አይደለም? ድምፅ ደግሞ ለመተላለፍ እንትን ያስፈልገዋል አይደለም? ቁስ አካል እንደሱ ከመሆኑ በፊት ስለሆነ ቡልቅታ ነው። ቡልቅ ያለ ነገር ወደዚህ እንዴት ተመጣ ቢባል ጋላክሲዎቹ በአማርኛ ያው ጋላክሲ ተብሏል። ያው ግን ጋላክሲ ማለት የከዋክብት ክምችት ነው። እኛ ያለንበት ጋላክሲ ሚልኪ ዌይ ይባላል። ከኛ በለጥ ያለ ጋላክሲ ቅርባችን ያለው አንድሮሜዳ ነው። ሌሎች አሉ። ጥቂቶቹ በስም ተሰይመዋል። ሌላው በቁጥር ነው የተሰጣቸው። ሌተር እና በቁጥር ነው የተሰጣቸው። ምክንያቱም ስፍር ቁጥር ስለሌላቸው። ስንት ጋላክሲዎች አሉ ቢባል የማጥኛ መሳሪያው በተራቀቀ ቁጥር የበለጠ መረዳት እየመጣ በቢሊየን በመቶ ቢሊየን ሲታሰብ ነበረ። አሁን የተደረሰበት ትሪሊየን ማለት ሚሊየን ጊዜ ሚሊየን ጋላክሲዎች አሉ ነው። እኛ ያለንበት ሚልኪ ዌይ ጋላክሲ አንዷ ናት። በዚህ በሚልኪ ዌይ ጋላክሲ ከ200 እስከ 300 ቢሊየን ከዋክብት አሉ ተብሎ ይገመታል። እንግዲህ በሌላ ውስጥ ያሉትን እዩ። ሌላው እግረ መንገድ በከዋክብት መካከል ያለው አማካይ ርቀት 5 የብርሃን ዓመት። እኛ አንዱ ከአንዱ አሁን በማታ ስናይ ችምችም ብሎ ነው የምናያቸው አለም ከርቀት የተነሳ ግን አማካይ በመካከላቸው ያለው ርቀት 5 የብርሃን ዓመት። የብርሃን ዓመትን ለመተርጎም የምትፈልጉ 5 ሲበዛ በ365 ሲበዛ በ24 ሲበዛ በ60 ሲበዛ በ60 ሲበዛ በ300 ሺህ የብርሃን ፍጥነት እንደዛ ነው። እኔ ጉልበት ለመቆጠብ ነው። እነኚህ ጋላክሲዎች ሲታዩ ሁሉም ይፈረጥጣሉ፣ ይመረትታሉ። መረተት አታውቁም? ልጆች ሆነን አንዱ ሮጦ ሴት መረተተ ነው የሚባለው። ሁሎቹም ይሮጣሉ እና በአቅጣጫቸው ሲሄዳሉ። ወደ ኋላ የመጡበት ዱካቸው ሲፈለግ ወደ ኋላ ሲመጣ ሁሉም ለካ በአንድ ጊዜ ከአንድ ስፍራ ነው የተነሱት። ይሄ ከሆነ ዘንዳ እንግዳው ርቀት ሲሄዱ እየሰፉ ነው የሚሄዱት። ወደ ኋላ ሲመለስ እየጠበቡ ነው የሚመጡት ኮምትር እያሉ እና መጀመሪያ ላይ እንደውም በጣም ትንሽ እንደው እንደ አተም ከሚቆጠር ነገር ነው የቀስ እያለ ሰዓት እየቆጠረ የወጣው ተብሎ ቢግ ባንግ የተባለው ከዛ ነው።
ሌላው ደግሞ የሚታሰበው ይሄ ቢግ ባንግ ከሆነ ፍልቅታ ከሆነ በዚያን ጊዜ የሚረጭ ጨረር አለ። ኮስሚክ ባክግራውንድ ሬዲዬሽን የሚሉት አለ። ጨረር አለ። ይሄ ጨረር ደግሞ አንዴ ከተረጨ ሁሉ ጋር በተመጣጣኝ መልኩ መገኘት አለበት ተብሎ ተሰላ እና ከዛ በኋላ ፍተሻ ሲደረግ ለምሳሌ የድሮ ቴሌቪዥን ታውቃላችሁ፣ ሲከፈት ጣቢያው ሳይገኝ ምን ነው የሚሆነው? ምን አላለም? እሱ እንደማለት ነው። ይሄ በየቦታው በተመጣጣኝ ሁኔታ ስላለ ይሄ ነው ኮስሚክ ባክግራውንድ ሬዲዬሽን። ከዚህ የተነሳ ከአንድ ቦታ መነጨ ይላሉ። ከዛ በኋላ በዚህን ጊዜ እንደዚህ ሆነ እየተባለ ተመቷል። በጥቅሉ ይሄ ነው። አሁን ሌላ ደጋም ነጥብ ለመጨመር የምናውቀው በደንብ የሚታወቀው ስበት ነው። ስበት ደግሞ ያቀራርባል እንጂ አያፈነጣጥርም። ግን ጋላክሲዎች ለምን ነው የተፈነጣጠሩ የሚሄዱት? ልክ አሁን የኮስሞሱ እንዴት ነው የሚታየው? ባሉን አለ አይደለም? ባሉን የተነፈሰ ባሉን ላይ ለምሳሌ ክብ፣ ትሪያንግል፣ ስኩዌር ምናምን ብትሰሩ ከዛ ስትነፉት ምን ይሆናል? ስኩዌሩ ምን ይሆናል? ትልቅ፣ ሰርክሉም ይሰፋል። ያ ብቻ ሳይሆን በስኩዌሩና በትሪያንግሉ በሰርክሉ መካከል ምን ይሆናል? ራሱ እየሰፋ ይሄዳል። ልክ ይሄም እንደዚሁ ነው የሆነው እና ግን አንዱ ጥያቄ እኛ የምናውቀው መሳሳብ ነው፣ ግራቪቲን ነው የምናውቀው። ይሄም መፈናጠር ምን አመጣ ሲባል ጽልም ኃይል አለ ወደሚለው ድምዳሜ ተመጣ። ይሄ ጽልም ኃይል አሰራሩ የስበት ቅርን ነው፣ ስበትን የሚቃረን ነው። ስበት ሲስብ ይሄኛው የሚበትን ነው የሚል ነው እና ያ ምን ተባለ? ዳርክ ኢነርጂ ወይም ጽልም ኃይል ብያል። ቅድም ካልነው ፋንዳሜንታል ፎርስ ካልነው ሌላ ጽልም፣ ሌላው ደግሞ አብሮት እንትን የተባለው እነኚህ ጋላክሲዎች ራሳቸው ቸምቸም ብለውስ መቆየታቸው፣ እየሰፉን ቢሄዱ ቸምቸም ብለው ለምን ቆዩ ሲባል ደግሞ የሚያሳስባቸው ስበትን ተጨማሪ ስበትን የሚረጭ አካል አለ አሉ። የእያንዳንዱ አካል ምን ያህል ስበት ሊያወጣ ይችላል የሚለው ሲደመርና በጥቅሉ ያለው በመካከላቸው ያለው ስበት ሲደመር የተለያየ ሆነ። ብዙ ስበት ነው ያለው ከአካላቱ ከሚፈጥሩት ስበት ይልቅ። እንግዳውስ እማናቀው በሌላ በኤሌክትሮማግኔቲክ ፎርስ በሌሎች ልንደርስበት የማንችለው ሌላ ማተር ቁስ አካል አለ። ስበት ከምን ጋር ነው የሚያዘው ብያቸዋለሁ። ከቁስ አካል አለ ሌላ አለ። እሱን ምን ብለውታል? ዳርክ ማተር ተብሏል። ምን አልኳቸው? ሌላ የሚስብ ኃይል አለ። እንዳውም ሲሰላ ከዚህ ከሚታወቀው ቁስ አካል ይልቅ ይሄ ዳርክ ማተር የተባለው በጣም የበዛ ነው። ጉልበተኛ ነው። የሚገርም ነገር አሁን አንድ ላይ በአጠቃላይ ሲጠቃለል ዳርክ ማተር የምንለው በአጽናፈ ዓለም ውስጥ አሉ የሚባሉት ተመዝነው የሚታወቀው ኃይልና ቁስ አካል አንድ ላይ ሆኖ የማይታወቀው ቁስ አካልና የማይታወቀው ኃይል አንድ ላይ ሲደመር ይህ የሚታወቀው ኃይልና ቁስ አካል 5%፣ ሌላኛው 95% የማይታየው ያላየሁትም አላምንም የሚባልበት ዘመን አብቅቷል ለማለት ያህል ነው። የሁለንተናችን ባለቤት አምላክም እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። አሁንም አእምሯችን ክፈትልን። የደቀ መዛሙርቱን አእምሮ እንደከፈትክ አንተንም ማየት ስጠን። የልባችን አይኖችን እያበራለን። እግዚአብሔር ሆይ አንተ ግዛን፣ በአንተ ውስጥ አድርገን አቤቱ ከራሳችን አስጥለን ገንዘብህ ውርስህ እንሆንልን ዘንድ እንለምናለን።
ስለ ሁሉ ተመስገን። ጊዜያችንን ራሳችን ለአንተ አደራ አሳልፈን እንሰጣለን። በጌታችን በመድኃኒታችን በክርስቶስ ኢየሱስ ስም አሜን። እርግጥ አንዳንዶችን አለፍ አለፍ ዳሰስ እያልን ይሄን ናቸው እና እንቆይባቸው ብንል ምናልባት ደግሞ ሊያደክሙንም ይችላሉ። ቅድም እዛ ጋ አይታችኋል እነኛን ሳብአቶሚክ ፓርቲክልስ የተባሉትን በሁለት ወደ ስዊስ አካባቢ በሁለት ሀገሮች መካከል ድንበር የሚያቋርጥ ከምድር በታች ጠለቅ ብሎ 17 ኪሎ ሜትር ወይም ማይል እንዲህ ክብ ታነል ዋሻ ሰርተው በዛ ውስጥ አንዳንዶችን ከፍ ያሉ ፓርቲክሎችን በከፍተኛ ኃይል ምናልባትም ቢግ ባንግ በተከሰተ ጊዜ ያንን መሰል ኃይልን ለማከማቸት በመሞከር በኃይል በማጋጨት ከዛ ተፈነጣጥቀው የሚወጡትን እኑስ አካላት ወይም ብናብኖች ባህሪያቸውን ለማጥናት በመሞከር እነኚህ የተገኙ ናቸው። ሃድሮን ኮላይደር ይባላል። በማጋጨት ለምሳሌ ፕሮቶንና ፕሮቶንን ምን ቢያደርጉ በኃይል ቢያጋጩ ከዛ ፍርክስክስ ሲል የሚወጣው ምንድን ናቸው የሚወጡት? ኒውትሮንን እንደዚህ በማጋጨት የመጨረሻው ነው ወይ የሚለውን ጥያቄ ለመመለስ እስቲ በኃይል እናጋጭና ፍርክስ ካሉ እንግዳው እነኛም ነገሮች ሌላ ገንቢ ናቸው በሚል ነው የተገኙት። በጥቅሉ የሙከራ ጣቢያ ነው። ብዙ ጥናቶች እስከ 1000 የሚሆኑ ያህል ፊዚሲስቶች ናቸው የተሳተፉት። ከሺህ የማያንሱ ናቸው የተሳተፉት እና በዛ ውስጥ ነው ብዙ ተጽዕኖ ፈጣሪ ነገር እንዳይገኝ ነው ወደ ታች ዝቅ ብለው ይህንን ታነል የዘረጉት እና በኃይል ተንደርድረው በሚጋጩበት ጊዜ ታላቅ ኃይል የሙቀትም ኃይል ይፈጠራል። በዛን ጊዜ የመበተኑ እድልም ከፍ ይላል። ከዛ ነው ለምሳሌ ኤሌክትሮን ይልና ከኤሌክትሮን ጋር ምን አለ? ሚው ኤሌክትሮን፣ ታው ኤሌክትሮን አሉ። እነኚህ ሶስቱ ለምሳሌ ኤሌክትሮን ናቸው፣ ግን የሚለያዩት በማሳቸው ነው። ይሄ G1 G2 G3 የሚል ይታያቸዋል ከላይ ጄኔሬሽን 1 ጄኔሬሽን 2 ጄኔሬሽን 3 የሚባሉ ነው። አሁን ለምሳሌ ሌላውን ጄኔሬሽን 3 የሚለው አንደኛውን ደዘደዝ ብንለው አንደኛውን ዚጦ ብንለው የቱ ነው የሚከብደው? ከደዘደዝ እና ከዚጦ ዚጦ እኔ ነው የሰየምኳቸው። ጄኔሬሽን 2 ደዘደዝ ብየዋለሁ፣ ያንን ዚጦ ምናምን ብየዋለሁ። ማሳቸው እዛ ተጽፎላቸዋል ኢንተረስት ከሆናቸው። ለምሳሌ ይሄ ትልቅ ማስ ያለውን ቢፈረካክሱት ወዴት ነው የሚመጣው? ሌላ የሚረጨውን ረጭቶ ወደዛ ይመጣል፣ ወደ G1። ጄኔሬሽን 1 የሚለው የበለጠ ስቴብል ነው፣ የተረጋጋ ነው። ሌላው ክምር አለበት እና ሲመታ ክምሩ ከሱ ሲራገፍ ወደዛ ነው የሚመጣው እና ያንን እንደዚህ በሚያደርጉበት ጊዜ ምን ጨረር ምን ኃይል ነው የሚፈነጠቀው የሚለውን በማየት ነው በመፈለግ ነው። እነኚህ ኃይላት ናቸው ስናቅ፣ ግን ደግሞ ማስም አላቸው። ማሱን ኬት አገኙ የሚል ጥያቄ ነበር። ማን ላይ ገብቼ ነው ማውራላቸው? አሁን ማሱን ኬት አገኙ ሲባል ማስ የሚሰጥ አንድ ሌላ ፓርቲክል መኖር አለበት ብለው ፕሬዲክት አድርገው ነበር። በ2012 ጁላይ 4 ላይ የተገኘ ነው ሂግስ ቦሶን የሚባለው ፓርቲክል። እሱ የራሱ የኃይል መስክ አለው። በሱ ኃይል መስክ ውስጥ እነኚህ ሌሎቹ ቀደም ያሉት ሲገቡ ማስ ክበድ ያገኛሉ። ማስ የሚለውን ክበድ ብየዋለሁ። ክብደት የሚለውን ለዌይት ነው የሰጠሁት። ክበድ የሚለውን ለማስ
እና ያገኛሉ ተብሎ መጀመሪያ ይሄ በፓብሊክ ሲሆን ስሙ ምን ነበር? ጋድስ ፓርቲክል ነበር የተባለው። ምክንያቱም ክበድን ማስን ስለሰጠ ጋድስ ፓርቲክል ብለው ነው። አንዳንዶቹ የእግዚአብሔር ስም መጠራቱን ስለማይወዱ አንዱ ዳም ፓርቲክል ምናምን ጥላቻ ያላቸው አሉ አይደለም፣ እንደሱ አሉ። ግን ማስኬት አገኙ ነው። አሁን ለምሳሌ እሱ በጣም የረቀቀ ነገር ነው። ማስ እንዴት ሊሰጣቸው ቻለ የሚለው ግን በሱ የኃይል መስክ ውስጥ ሲገኙ ነው ይህንን ማስ ያገኙት የሚል ነው። መጨረሻ ላይ እያነሳን ያለ ነው ስለምን ነበር? ስለ ቢግ ባንግ ነው አይደለም እያነሳ ነው። ለምሳሌ እዚህ ያሉት ስዕሎች፣ እዚህ ጋር ያለው ስዕል እሱን የሚያሳይ ነው። ይሄ ይታያቸው? አዎ እንደዛ ሲወጣ እና ብዙ ነገሮች የተከናወኑት በሰከንድ ወይም በደቂቃ በሚቆጠር ጊዜ ነው። ያንን እንዴት እንዳደረጉ ራሱ እነሱ የደከሙበት ወይ ሙከራ የተደረገው ስዊዘርላንድ ውስጥ ያለው እግዚአብሔር ሳይሆን የፈጠራት ዓለም በዚህ በታሪክ አጋጣሚ በተፈጠረ ግጭት ነው ካለመኖር ወደ መኖር የመጣ ነው የሚለውን ቴስት ለማድረግ ነው። እና ይህንን ዲስፕሩቭ አደረገ ወይስ ምንም? ስለዚህ ያለው ነገር የለም መደምደሚያው። አይ ብዙ ጉጉት ቢኖርም ተጨበጠ ረጋገጠ የሚባል ነገር የለም። እንግዲህ አንዱ ጥያቄ ከቢግ ባንግ በፊት ምን ነበር ነው። ሰው መጠየቁን አያቆምም። እንግዲህ ብዙ የፊዚክስ ጥናት ውስጥ ሂሳብ በጣም ፊዚክስ ወደ ኋላ ላይ ሂሳብ ነው የሚሆነው ሲባል ሰምታችኋል። እና የሂሳብ ቀመር ነው፣ በቀመር ነው ብዙውን የሚናገሩት። ቢግ ባንግ የሆነው እዚች ነጥብ እንዲታይ ነው ጎላ ያረኳት። ግን ይሄ ቢግ ባንግ ወይም ይሄ ውልደቱን እድገቱን የሚናገሩት ወደ ኋላ ሄደው ይቺ ሰዓት ይሄ 0 ሰዓት ነው። ቢግ ባንግ ከሆነ 0 ሰዓት ነው። ግን እስካሁን ድረስ የፊዚክስ ህጎችም የሚሰራው ስራ ሁሉ ያለው በ0 ህግ ጋር ሳይሆን ከ0 ሰዓት ቀደም ብሎ ከ0 ሰዓት ቀደም ብሎ የሰከንድ 43 አንድ ሲከፈል ከስር ነው። አንድ ከስንት 0 ጋር 43 0 ጋር እስከዛ ድረስ ነው መሄድ የቻል ነው ያለው። ህግ ሁሉ እስከዚህ ነው የሚሰራው። ከዚህ ወዲህ ባለው ጊዜ ውስጥ የትኛውም የፊዚክስ ህግ አይሰራም። ከዚህ ወዲህ ያለው ሚስጥር ነው እና ህጎች ሁሉ ኮላፕስ ያደርጋሉ። ከዚህ አያልፉም። ከዚህ ኋላ ያለውን ነው ተብሎ የሚነገረው። ይቺ ሰዓት ፕላንክስ ታይም ትባላለች። እና ደግሞ በዚህን ጊዜ በቃሌ ለምን ሊያዘው ብዬ ነው ለተወሰነ ጊዜ ይዤው ነበረ። በዚህን ጊዜ ሙቀቱ ምን ያህል ነበረ ተብሎ ሲተሰራ ካልተሳሳትኩኝ 10⁻32 ዲግሪ ሴንቲግሬድ በካልቪን ነው የሚጻፈው። ያው በሴንቲግሬድን ብላችሁ ለውጥ የለውም። ያህል ነበረ ሙቀቱ። ከዛ እየቆየ ሲሄድ ሙቀቱ ምን ይሆናል? እየቀዘቀዘ ይሄዳል። ሙቀት ኃይለኛ በነበረበት ጊዜ በመጀመሪያ 4 ኃይሎች ተከሰቱ።
መጀመሪያ ስበት ተከስቶ ወጣ፣ ተለይቶ ወጣ። ከዛ በኋላ ስትሮንግ ኒውክሊየር ፎርስ ወጣ። ከዛ ቀጥሎ ኤሌክትሮማግኔቲክ ፎርስ እና ዊክ ኒውክሊየር ፎርስ በደባልነት ትንሽ ከቆዩ በኋላ ከዛ ተለያዩ ይላል። እነኚህ ሁሉ ሆነ የሚባለው የነሱ ዘመን በሰከንድ ድቃቂ እየተለካ ነው። አላደክማችሁም ብዬ ነው። ትፈልጋላችሁ እንዴ? ይህን ያህል ሰከንድ በዚህ ሰከንድ እየተባለ ከዛ ኃይል ወጣ። እነ ፓርቲክልስ ተከሰቱ። እነኚህ ፓርቲክልስ ተከስተው ብትን ባለ ሁኔታ ነበሩ። ከዛ በኋላ ነው እነ ፕሮቶን መሰራት የጀመሩት፣ ኒውትሮን መሰራት የጀመሩት። ከዛ ቆይቶ አተም መጣ። ከዛ ቀጥሎ እየዳበረ እነ ከዋክብት እነ ጋላክሲስ ምናምን መጡ ነው የሚባለው። አሁን ይሄ መጀመሪያ የነበረው ቅዝቃዜ አሁን ሄዶ አሁን የዩኒቨርስ ቅዝቃዜ ሙቀት ምን ሆኗል? ወደ ኔጌቲቭ 270 ዲግሪ ሴንቲግሬድ። እያዳመጣችሁኝ ነው? ከዛ ሙቀት ተነስቶ እየቀዘቀዘ መጥቶ አሁን የዩኒቨርስ አማካይ ሙቀት ኔጌቲቭ 270 ነው። እና ምኑ እየበረታ ነው የመጣው? ምኑ እየበረታ ነው የመጣው? አብሶሉት የመጨረሻው የሙቀት መጨረሻ ዝቅተኛው ምንድን ነው? ወይም ፍጹም ቅዝቃዜ የሚባለው ኔጌቲቭ 272.7 ምናምን ነው፣ ወይም 273 አካባቢ ነው። አሁን ሆል ዩኒቨርስ ወደ ምን እያመራ ነው? ወደ ሙሉ ቅዝቃዜ ዴዝ ኦፍ ዘ ዩኒቨርስ ይጠበቃል። በአንድ በኩል እያዳመጣችሁ ነው ከጠየቃችሁኝ ጋር። አሁን ስናስብ እንዴ ብዙ ሙቀት አለ አይደለ? ተጠበስን ወይ እንላለን አይደለም? እኛ አስቸግሮናል። ግን ይቺ አንድ በየሰፈሩ ያለች ሙቀት ናት። በጋላክሲዎች መካከል ያለ አማካይ ርቀት ምንድን ነው ቢባል 1 ሚሊዮን ላይት ይር። አዳመጣችሁኝ? 1 ሚሊዮን ላይት ይር ትልቅ ርቀት አለ ማለት ነው። በአይሮፕላን ተጉዛችኋል? ትንሽ እንደሄዳችሁ ሙቀቱ ይቀንሳል አይቀንስም? ኔጌቲቭ ውስጥ ይገባል አይገባም? ይገባል። እዚህ እንኳን ሰፈራችን እንኳን ትንሽ ወጣ ስንል ይቀዘቅዛል። የሚበዛው ቅዝቃዜ ነው። አንዳንድ ቦታ ነው እንጂ ያለው ሙቀት ሁሉ ሲደማመር ግን አቬሬጁ ሲወጣ ግን በጣም እየቀዘቀዘ ነው። እና ደግሞ ኃይል በሙቀት መልክ ከሌለ በስተቀር እንቅስቃሴም አይኖርም። ስለዚህም ነው ዴዝ ኦፍ ዘ ዩኒቨርስ ይመጣል የሚባለው። በሌላ በኩል ደግሞ ምንድን ነው የሚጠበቀው? እንደዚህ በዳርክ ኢነርጂ ብያቸዋለሁ አይደለም? ጽልም ኃይል አልተባባልንም እንደ ቅድም? እና እንደዚህ ተንደርድሮ ሄዶ አንድ ቦታ ላይ ሲደርስ ሪቨርስ ያደርግና እንዲያውም ሁሉ አንድ ላይ ምን ይሆናል? ወደ ኋላ ይመጣና የሚያንደረድራቸው ምን ነው? ይሄ ዳርክ ኢነርጂ ያልነው ነው አይደለም እንዴ? ጋላክሲዎችን እንዲፈነጣጠሩ የሚያደርጋቸው ያ ይቀለበስና አንድ የተንደርድሮ ይመጣና ታላቅ ትኩሳት ይሆናል ተብሎም ይጠበቃል። አዎ ምናልባት ይሆንና እንደገና ደግሞ ሪፒት ያደርግ ይሆናል ተብሎ ይታስባል። እኛ ጴጥሮስ እንኳን ምንድን ነው የሚለን? በታላቅ ትኩሳት ያልፋል አይደለም የሚለን። እሱም በዛ ውስጥ አንድ አማራጭ ነው የገባው፣ ወይ ይሄ ይሆናል ወይ ይሄ ይሆናል የሚል የበተናቸው እና በስርዓት የሚያመላልሳቸው እግዚአብሔር የሚደንቅ ነው። ቅድም ሁለተኛዋ ቅርብ ኮከብ ማናታል ነው? አልፋ ሴንቹሪ ያልን አይደለም እንዴ? እዛ ለመድረስ ምን ያህል ጊዜ ያስፈልጋል? ላይቱን
እና እሱን ላይት ይር ወደ ኪሎ ሜትር ብትለውጡት እና መንኮራኩር ቢኖረን በሰዓት 100,000 ኪሎ ሜትር የሚጓዝ መንኮራኩር ቢኖረን የምትቀጥለዋ ቅርብ ኮከብ ጋር ለመድረስ ምናልባት ባስታውስ ወደ 46,000 ዓመት ይፈጅብናል። ስንተኛ ኮከብ ጋር ለመድረስ? ከፀሐይ ቀጥላ ያለችው ኮከብ ጋር ለመድረስ በሰዓት 100,000 በሚጓዝ መንኮራኩር ስንት ሺህ ዓመት መሄድ አለብን? 46,000 ዓመት መሄድ አለብን። የከዋክብት ብዛት ምን ያህል ነው ሲባል ቅድም እንዳልኳችሁ በአማካይ ወደ 200 ቢሊዮን በየጋላክሲው አለ ቢባል እና 1 ትሪሊዮን የሚያህሉ ጋላክሲዎች አሉ ከተባለ ምን ያህል ከዋክብት ይኖራሉ? እያሰባችሁት ነው? ብታባዙት 200 ቢሊዮንን በ1 ትሪሊዮን አባዘው። እሺ ይሁንና ኤኒዌይ አሁን ያንን ቁጥር ለመናገር የቅድም እሺ፣ ሌላም የዘለልኩት ነገር መኖር አለበት። ወደ 20 ቤት ውስጥ ይገባል። በቁጥር ከተወሰነ ቁጥር በላይ ቅርባችን ያልሆነ ቁጥር ትርጉም አይሰጠንም። ይሰጣችኋል? ለምሳሌ ትንንሽ ልጆች ሆነን እስከ ሚሊዮን በቃ ነበር የምንለው። አሁን ቢሊዮነር ነው ስለሚባልም ብዙም ላይ እንደነገጥ እንችላለን። ከዛ ትሪሊየን ተብሎ ኳድሪሊየን እያለ ቢሄድ ከዛ በኋላ ትርጉም ነው ሚኒንግ ነው የምናጣው። ሴንስ ብዙም አይሰጠንም ቅርባችን ሲሆን ነው። እና አሁን የከዋክብት ብዛት ይህን ያህል ነው ብሎ በቁጥር ማስቀመጥ ብዙም ለሚበዛው ሕዝብ ኦልሞስት ለሕዝቡ ሁሉ ትርጉም ስለማይሰጠው በማነጻጸሪያ ቢነገር ይሻላል ተብሎ እንደ ምድር አሸዋ አንድ ጊዜ ለእንትና ተስፋ ተሰጥቶት ነበር አይደለም? ለአብርሃም ዘርህን እንደምን አደርገዋለሁ? እንደ ሰማይ ከዋክብት እንደ ምድር አሸዋ። እና በዛን ጊዜ ይሄ የስነ ጽሁፍም ሰዎችም ፈላስፎችም ይህንን ተቃውመውት ነበር። ለምን? በስነ ጽሁፍ ግነት አለ። ይሄ አንደኛው የአነጋገር ዘይቤ ነው ግነት። እና ይሄ ግነትም አይደለም። እንዴት የሰማይ ከዋክብትና የምድር አሸዋ ጎን ለጎን ማነጣጠሪያ ይሆናሉ ተቆራኝተው? የሰማይ ከዋክብት የዛን ጊዜ የሚገመተው በጥቂት ሺህ የሚቆጠር ነው። የምድር አሸዋ ደግሞ ከቁጥር በላይ ነው። እንዴት ሁለቱን ልክ ምን እንደማለት ማለት ነው። እኔ አሁን ዶላር በዶላር ነኝ እና አንበሸብሻለሁ ምን ያህል ብትለይ እንደ ግልጣቶች እንደ ፀጉር ብዛት እሰጥሃለሁ ቢባል ያስኬዳል? ምንድን ያልኩት? እንደ ግልጣቶች ያልኩኝ እንደ ፀጉር ብዛት። ማወዳደሪያ ከሆነ ሁለቱም መቀራረብ አለባቸው። የማይወዳደሩ ነገሮች ማወዳደሪያ ሆኑ ተብለው ትንሽ ለመሳለቂያ በር ከፍቶ ነበር። አሁን ግን ቆይቶ ለካ ይቀራረባሉ፣ የሚያስኬድ ነገር ነው የሚለው የቀደመው ፌዝ አሁን ሊቀጥል አልቻለም። እስቲ አስቡት። ከዛ ውስጥ ደግሞ ፀሐይ የኛ ቅርባችን ናት፣ ባለውለታችን ናት። እኛን ደግሞ ምድራችንን አስቡ፣ ዓለም ምድርን። ፀሐይ በሚሊዮን የሚቆጠር ምድር ትውጣለች። ቢያንስ ከ1 ሚሊዮን በላይ ምድር ትውጣለች። ከዛ ውስጥ እኛ ምን ያህል ነን? ደግሞ ስንተኛ ነን? እስቲ ከዩኒቨርስ ውስጥ ስንተኛ ነን? እኛ ስንተኛ ነን? ምንም አይደለንም እንዳይባል ምልክት ነን ብቻ።
እና ይህን ሁሉ የሚገዛ ነው፣ የሚያስተዳድር ነው። ማን? እግዚአብሔር። እርሱ የከዋክብትን ቁጥር ያውቃል ይላል። እያንዳንዱንም በስም ይጠራዋል። መዝሙር 147 ላይ ነው የምናገኘው ያለ በስም ይጠራቸዋል። እኛ ከዋክብትን እንቁጠር ብንል በሰከንድ 3 ኮከብ መቁጠር ብንችል በአንድ ሰከንድ 1 2 3 ያልን ብንቆጥር ቆጥረን ለመጨረስ በቢሊየን የሚቆጠሩ ዓመታት ያስፈልጉናል። ቆጥሮ ለመጨረስ እና እስቲ ያስቡት ምን ይባላል ነው። አንተን የሚመስልህ የለም፣ አንተን የሚመስልህ የለም ነው የምንለው። ከዛ በላይ ቋንቋ አይኖረንም። ግን ደግሞ አሁን ቅድም አልኳችሁ በረቀቀ መንገድ በሰላ መንገድ ነገሮች ምን ሆነዋል? ተቀነባብረዋል። አንዳንዶቹ ልኬቶች ኮንስታንት የሚባሉ አሉ። ብዙ እዛ ውስጥ አልደግምም። እንዲሁ አንዳንዶቹ ልኬቶች በጥቂት ከተዛነፉ ነገሮች ሁሉ ያፈተልቃል፣ ዩኒቨርሱ ያፈተልቃል ከሚባሉት ውስጥ አሁን ቅድም እንዳልኳችሁ ይሄ የጋላክሲዎች መገፋፋት አለ አይደለም? ያ ኃይል አለ። ደግሞ የግራቪቲ ኃይል አለ። በእነሱ መካከል ያለው አንጻራዊ ኃይሉ በተወሰነ ደረጃ ቢዛነፍ ነገር ሁሉ ይበለሻሻል። ለምሳሌ አሁን ከዚህ እስከዚህ ብንለካ ስንት ይሆናል? 60 ሳንቲም። ልክ ኤግዛክትሊ 60 ታገኛለህ። ምን ብንለካ በመለኪያስ ብንለካ ትንሽ ኤረር ይኖራል አይኖርም? ኤረር ይኖራል። ለምሳሌ ኤረር 1 ሚሊሜትር ኤረር ቢኖር ያስጨንቃቸዋል? ቶሎረብል ነው። ግማሽ ሚሊሜትርም ቶሎረብል፣ 2 ሚሊሜትርስ ስቲል ቶሎረብል። እንግዲህ 1 ሚሊሜትር ምናልባት 1 ሜትር ነው ብንል 1 ሜትር ስንት ሚሊሜትር ነው? 1 ሜትር ስንት? 1000 ሚሊሜትር ነው አይደለም? 1000 ሚሊሜትር መሆን ሲገባው 1001 ቢሆን ምንም አይደለም። ለምሳሌ ግራቪቴሽናል ኮንስታንት የሚባል አለ። ይሄ 1 ሚሊሜትር ማለት የ1000 ስንተኛ መሆኑ ነው? እና ንገሩኝ በፐርሰንት ይህም ብናደርግ ምን ይሆን ነው? ይህን ያህል ነው ስህተት የሚሆነው። ግን አሁን የግራቪቴሽናል ኮንስታንት የተባለው አሁን ነጥብ ስንት ብለን 1.01 ነው። ያ 1.0000 ብለን 59 60 ድረስ ሄደን እዛ ጋር ትንሽ ቢለወጥ ፍርክስክሱ ነው የሚወጣው። አዳምጣችሁኛል ያልኩት? እስከዛ ድረስ ፕሪሳይስ መሆን አለበት። ይሄንን ፕሪሲሽን ማን ያስቀመጠው ነው አንዱ ጥያቄ። አንዳንዶቹ እስከ 120 ዴሲማል ፕሌስ ድረስ ጥንቃቄ ያስፈልጋቸዋል። 120 ዴሲማል ፕሌስ ሳትደርሱ 110 ድረስ ብትደርሱ ምን ይሆናል?
የተዛባ ይሆናል እና በዩኒቨርስ ውስጥ እነኚህ ኮንስታንቶች በረቀቀ ደረጃ ሚዛን መጠበቅ አለባቸው። አለበለዚያ ሚዛኑ ከተዛባ ይሄ ሁሉ ዩኒቨርስ እየተንኮታኮተ ይሆናል። አንድ ሁለቱን ነው የጠቀስኩት። ብዙ መሟላት ያለባቸው ነገሮች አሉ እና ይሄ በአጋጣሚ ሆነ ለማለት ፕሮባቢሊቲው ምን ያህል ነው የሚለው ሲሰላ በጣም ኖ ዚሮ እንዳይባል ብቻ ወደ ዚሮ እጅግ ርቆ ወደ ዚሮ የተጠጋ ነው። እያዳመጣችኝ ነው? እንደዚህ አይነት ኮንስታንቶች የተጠበቁ ኮንስታንቶች አሉ። ይሄ ምን ይባላል? ፋይን ቲዩኒንግ። ፋይንሊ ቲዩንድ የሆነ ዩኒቨርስ ነው። እንዲህ ደግሞ ፋይንሊ ቲዩንድ ባይሆን ኖሮ ህይወትን ማስተናገድ አይችልም ነበረ። ሰዎችም ሊኖሩ አይችሉም ነበረ። ሰማያትን የፈጠረ የዘረጋቸውም ምድርን ያበጀ የሰራ የመሰረተ የሰው መኖሪያ እንጂ ባዶ እንድትሆን ያልፈጠራት እግዚአብሔር አምላክ እንዲህ ይላል፣ እኔ ከእኔም ሌላ ማንም የለም ይላል። ይሄ ሁሉ ቲዩንድ ሆኖ የተሰራ ነው። ስለዚህ ይሄ ዩኒቨርስ አንትሮፒክ ዩኒቨርስ ይባላል። አንትሮፒክ ማለት ሰውን ለማስተናገድ ቀደም ብሎ ገና ሲባል እየተዘጋጀ የመጣ እነኚህ ቀመሮች እነኚህ ኮንስታንቶች በምንም መልክ እንዳይዛነፉ የተቀነባበሩ ናቸው የሚለው ሲታሰብ ምንድነው አንትሮፒክ ዩኒቨርስ ተብሎ ይጠራል። ይህ ሀሳቤን ግልጽ አድርጌላችሁ ከሆነ ግልጽ ነው። ምድርም ስትታይ በአንድ በኩል ፕሪቪሌጅ እርዝ ትባላለች፣ ፕሪቪሌጅ ፕላኔት ትባላለች። ፕሪቪሌጅ ፕላኔት የተባለችው ከሚታወቁት ፕላኔቶች ሁሉ እስካሁን ከታወቁት ህይወት እንዳለባት የተረጋገጠው የትኛዋ ናት? ምድር ናት። እነ ኪሩቤልም ምን አሉ? እነ ሱራፌል ቅድም እንዳነሳ ነው ቅዱስ 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 የሰራዊት አምላክ እግዚአብሔር። ምድር በምን በክብሩ ተሞልታለች። ምድር ለህይወት እንድትመች እንኳን የሆነበት አሰራር ብዙ ነገሮች መቀነባበር ነበረባቸው። አንደኛ የምድር ክብደቷ ራሱ ይሄ ባይሆን ችግር ነበር። በራሷ ላይ የምትሽከረከርበት ፍጥነት ይሄ ባይሆን ችግር ነበር። ፀሐይን የምትዞርበት ፍጥነት ይሄ ባይሆን ችግር ነበር። ለምሳሌ በራሷ ላይ በሰዓት 1600 ኪሎ ሜትር ፍጥነት ነው የምትሽከረከረው። ፀሐይን ስትዞር በ107,000 ኪሎ ሜትር ያላት ርቀት ከፀሐይ ይሄን አሁን ያላት ርቀት ባይሆን ኖሮ ቀረብ ወይም ፈቀቅ ያለ ቢሆን ኖሮ ለህይወት አትመችም ነበር። እቺ ጨረቃ በዚህ ክብደት በአሁኑ ባላት ርቀት ባይሆን ኖሮ ለህይወት አትመችም ነበር። ምህዋሯን ይዛ ስትሄድ ዘንበል ባትል ኖሮ ስንት ዲግሪ? 23 ዲግሪ ባትል ኖሮ ለህይወት አትመችም ነበር። የአየሩ ስብጥር እና አይነቱና መጠኑ ይሄ ባይሆን ኖሮ ለህይወት አትመችም ነበር። ወጣ ገባው የገጽታዋ እንደ አሁኑ አይነት ወጣ ገባ ባይሆን ኖሮ ለህይወት አትመችም ነበር። ኦዞን ብርድ ልብስ ከባቢ አየሩን በዚህ በአሁኑ ሁኔታ ባይሸፍን ኖሮ ለህይወት አትመችም ነበር እየተባለ ብዙ ነገሮች ባይሳኩ ለሰው መኖሪያ አትመችም ነበር። ለምሳሌ ያህል ኦክሲጅን ምን ያህል ነው በምድር ከባቢ አየር ውስጥ ያለው? ናይትሮጅኑ 78 ነው።
ኦክሲጅኑ ወደ 21 ነው ያለም። አሁን ይሄ ቢቀያየር ትቃጠል ነበር። ምኑ ቢያንስ ኖረው ናይትሮጅን እና ኦክሲጅኑ ቢለዋወጡ በትንሽ እሳት ምድር ትጠፋ ነበር። ምክንያቱም አቀጣጣዩ ኦክሲጅኑ ይበዛና እሳት ቢነሳ ይሄኛው ተከላካይ ሆኖ ነው የቆመላት እና ይህን የመሳሰሉ መሟላት ነበረባቸው። ለምሳሌ ጨረቃ በስፍራዋ ባትሆን ያው ፍጥነቷም ተለክቶ ክብደቷም ርቀቷም ሁሉ ልክ መሆን አለበት። ጨረቃ ለምሳሌ አንድ የምታደርገው ነገር የፀሐይን ስትዞር መሬት እንዳትርገፈገፍ ታደርጋታለች። በአይሮፕላን ስንጓዝ እንደዚህ ዠቅ የለም እየተንዠቀዠቀች ነበር የምትጓዘው። ከተንዠቀዠቀች ደግሞ ለህይወት አትመችም ነበር። ለምሳሌ መሬት ዝም ብሎ ተራራማ ምናምን ባይሆን እንዲሁ ልሙጥ እንደ አንዳንዶቹ ፕላኔቶች ራቅ ያሉት ፕላኔቶች አይነት ልሙጥ አይነት ብትሆን ውሃ በኪሎ ሜትር በሚቆጠር ጥልቀት ትሸፈን ነበር። ይሄ ተራራና እንትን መሆኑ ያንን መከላከሉ እነኚህ ሁሉ መቀነባበራቸው በነሲብ ነው ወይ ነው? ነዳፊ የንድፉ ባለቤት ምን አይነት ቢሆን ነው የሚል ጥያቄ የሚያስነሳ ነው። ይህን ካልኩኝ እዚህ ጋር ቆም ላድርግ መሰለኝ እና ነገሮች ሁሉ ተስማምተዋል። ለምሳሌ ያህል ቁጥር እንዳላበዛባችሁ ብዬ ነው። ከስቲፈን ሃውኪንስ ጋራ የስራ ባልደረባ የነበረ አሁንም በሕይወት ያለ ሮጀርስ ፔንሮስ የሚባል በመጀመሪያ ቢግ ባንግ ወቅት አዲስ ኮንሴፕት ነው ማመጣላችሁ። ኤንትሮፒው የሚባል አለ። ኤንትሮፒው ሎ ሊሆን የቻለው እንዴት ነው? ያን አይነት ሎ ኤንትሮፒ ሊገኝ የቻለው ያ ባይሆን ኖሮ ይሄ ዩኒቨርስ አይገኝም ነበር። ባጭሩ ሊሆን የቻለው እድሉ እንዴት ነው ተብሎ ሲሰላ ከዚህ ውስጥ አንድ እድል ነው። ምን ስሜት ይሰጣችኋል? ይሄ የጻፍኩት ቆይ 10 to the power of 10 to the power of ምን ዩኒቨርሱ ራሱ ዜሮውን አይችልም ይጻፍ ቢባል እና ምን ፕራክቲካሊ በአጋጣሚ ሆነ ለማለት ኒል ነው የሚባለው። ማለት እኛንና አንዳንዶች ግን ይሄን ከማለት ይሄን ከመቀበል ኢንፊኒት የሆኑ ዩኒቨርሶች አሉ። መልቲቨርስ ሲባል ሰማላቸው አሉ። ይሄም ደግሞ እንትን ነው ስፔኩሌሽን ነው አሉ። እንደዛ ካሉ ከነኛ ውስጥ አንዱ ሊቀናው ስለሚችል ይሄኛው እንዳጋጣሚ ቀንቶታል። ይሄ ምንድን ነው? በክፋት እውነትን ምን የሚያደርጉ የሚያፍኑ ምን እንዲገባ አይፈልጉም። አንዳንዶች ፈጣሪ የሚለው እንዲገባ ፈጽሞ አይፈልጉም። ይሄም አለ ብዬ እንዲሁ ጠቀስ ላደርግላችሁ ነው። መለስ ልበል። ከዚህ ቀጥለ ምናልባት ብናስብ ደህና የሚሆነው አቶሚክ ሪአክሽን እና ኬሚካል ሪአክሽን የሚለውን ብናስብ ጥሩ ነው።
አቶሚክ ሪአክሽን ወይም ኒውክሊየር ሪአክሽን የምንለው ከምን ጋር የተያዘ ሲሆን ነው? ከኒውክሊየሱ ጋር የተያዘ። ለምሳሌ ሁለት የተለያዩ አተሞች ኒውክሊየሳቸው በአንድ ላይ ተዋህደው አንድ ከፍ ያለ ኒውክሊየስ ካበጁ እሱ ምን ይባላል? ፊውዥን ይባላል። የኒውክሊየስ አሃድነት ሲያመጡ ወይም አንድ ኒውክሊየስ ደግሞ ክፍል ብሎ ሁለት የተለያዩ ኤሌመንቶችን ወይም አተሞችን ካመጣ እሱ ፊዥን ይባላል። እንደዚህ አይነቱ ለምሳሌ ይሄ ኒውክሊየር ቦምብ ምናምን የምንላቸው በእንደዚህ አይነት ውስጥ የሚገቡ ናቸው። ኬሚካል ሪአክሽን ስንል ግን ሁለት አተሞች የተለያዩ አተሞች በአተም ኒውክሊየስ ዙሪያ ምን አለ ብያቸዋለሁ? ኤሌክትሮን አሉ። ኤሌክትሮኖች ደግሞ የራሳቸው ምህዋር አላቸው። ሁሉ በአንድ ምህዋር ውስጥ አለ የሚቀመጡት። ቁጥራቸውን እያዩ ምህዋሩም እየበዛ ነው የሚሄዱት። እዛ ዝርዝሩ ሳንገባ ግን የመጨረሻው ምህዋራቸው የተደላደለ እንዲሆን ይፈልጋሉ። ብዙ ጊዜ የተደላደለ የሚሆን 8 ከሆነ የተደላደለ ነው። ምሳሌ ነው የምነግራችሁ። በአብዛኛው የመጨረሻው ምህዋራቸው 8 እንዲሆን ይፈልጋሉ ለመደላደል። እዚህ አንድ አተም የመጨረሻው ምህዋሩ ስንት ኤሌክትሮን ሳሉ ልበል? ቁጥር ስጡኝ። ከ8 ያልበለጠ 6። ሌላ አተም አለ መጨረሻው ላይ ያለው 1 ቢሆን ሁለቱም መጨረሻቸው ስንት እንዲሆን? እነኚህ ቫላንስ ኤሌክትሮን ይባላሉ። ስንት እንዲሆን ነው የሚፈልጉት? አሁን እንዳልኳችሁ 8 እንዲሆን ከተፈለገ እንዴት ነው የሚሆነው? ይሄ ውጭ ያለው 1 ነው። እችን 1ን ሰጥቶ ቢደላደል ይሻለዋል። ግን አካሉ ናትና አይለቃትም። እያዳመጣችሁ ነው። ያኛው ደግሞ ስንት ነው? ከውጭ ያለው 6 ነው ያለው እና ተደላድሏል? አልተደላደለም። እሱ እነኛን መልቀቅ ብዙ ናቸው፣ አይለቃቸውም። ምን ይሆናል? እነኚህ ሁለቱ ቢገናኙ ይሄ 6 ያለው አንዳንድ ያለውን ሁለቱን ይስብና ስንት ይሆናል? በድምሩ 8። ይህን 8 የሆነውን በጋራ ይጠቀሙበታል። እንደዚህ ሲሆን ኬሚካል ሪአክሽን እንላለን። ኬሚካል ሪአክሽን ማለት በመጨረሻው ምህዋር ውስጥ ያሉትን ኤሌክትሮን በመጋራት ወይም አንዱ ስቦ በማምጣት ወይም በመስጠት በመጋራት የሚያያዙበት አያያዝ ያ መስተጋብር ያ ግስበት ይሉታል በአማርኛ ሪአክሽን የሚለውን ያ ኬሚካል ሪአክሽን ይባላል። ባጭሩ ጠይቁኝና ልድገመውና በዚህ ነው የሚጠቃለለው። ይሄኛው ኒውክሊየር ሪአክሽን ስንል የት አካባቢ የተካሄደ መስተጋብር ነው? ለምሳሌ ሁለት ሃይድሮጅን ኒውክሊየሶች አንድ ላይ ሆነው ሂሊየም ሊያበጁ ይችላሉ። ይሄ ምን እንለዋለን? ፊውዥን እንለዋለን። አብዛኛው ከዋክብት ይህን በማካሄድ ነው የሚኖሩት። ሁለት ሃይድሮጅንን ወደ ምን በመለወጥ? ወደ ሂሊየም በመለወጥ። ሁለት ሃይድሮጅኖች አብረው ሲሆኑ ምንን ሊያበጁ ይችላሉ? ሂሊየምን ያበጃሉ። ይህን አይነት አካሄድ ምን እንለዋለን? ኒውክሊየር ሪአክሽን እንላለን። ከኒውክሊየሱ ጋር ነው ለውጥ የሚመጣው። ኬሚካል ሪአክሽን ጋር ግን መቀናጀት ነው። የሚቀናጁት ምን በማድረግ ነው? የውጭውን ኤሌክትሮናቸውን ምን በማድረግ? በአንድ ላይ በመጋራት ነው። በእንደዚህ አይነት መልክ የሚመጡትን ምን እንላቸዋለን? ኮምፓውንድ እንላቸዋለን። አንድ ማለት ነው። አሁን ሲምፕል ኮምፓውንድ ከሚባለው ውሃን እናገኛለን።
ማለት ነው። ኤኒዌይ እሱ ማለት ነው። ሃይድሮጂን ስንት ኤሌክትሮን አላት? ከውጭ አንድ አላት። ኦክሲጅን ስንት ይጎላታል? 2 ይጎላታል። እና 2 ሃይድሮጂኖች ቢመጡ 6 ለጎደለው ይሰጡና 2 ሃይድሮጂንና አንድ ኦክሲጅን ምን ያደርጋሉ? አንድ ኮምፓውንድ ይሰራሉ። ሲምፕል ኮምፓውንድ። ያ ምን ይባላል? ውሃ ይባላል። ከሃይድሮጂን ይጀምራል። ስትሄዱ ማዶ ማን ታገኛላችሁ? ሂሊየም ታገኛላችሁ። ስትመለሱ ምን ታገኛላችሁ? ሊቲየም ታገኛላችሁ። ከዛስ ቤሪሊየም ታገኛላችሁ። ቦሮን፣ ካርቦን፣ ናይትሮጅን እያለ ይቀጥላል። እነዚህ የሚለዩት በምንድን ነው? በኒውክሊየስ ውስጥ ባለው የፕሮቶን ብዛት ነው። ከ1 ወደ 2 ወደ 3 እያሉ ነው የተደረደሩት። እንዲህ እንሄዳለን። ተመልሶ ደግሞ እንዲህ እንሄዳለን። ተመልሰን መጣና አንዳንድ ነው የሚጨምረው። አንዱ ጥበብ የፕሮቶኑን ቁጥር በመለወጥ አንደኛው አተም አንደኛው ኤሌመንት ከሌላው ኤሌመንት የተለየ ባህሪ እንዲኖረው የተደረገበት አሰራር የሚደንቅ አሰራር ነው። ትልቅ ሚስጥር አይደለም። ከኒውክሊየስ ውስጥ ያለውን የፕሮቶኑን ቁጥር ምን በማድረግ በመጨመር ትልቅ ሚና የሚጫወተው ፕሮቶኑ ነው። ከዛ 2 3 እያለ እነኚህ ኤሌመንቶች ቢታዩ ባህሪያቸው ከአንዱ ወደ አንዱ ስንሄድ በጣም የሚገርም ልዩ ባህሪ እናያለን። አንዳንዱ ጠንካራ ነው፣ ገንጭ ነው። አንዳንዱ ትሙኬ ነው፣ ልስልስ ያለ ነው። ወይም አንዳንዱ ፈሳሽ ነው፣ አንዳንዱ ጋዝ ነው። በዚህ ቴምፕሬቸር እና የተለያየ ጠባይ ያገኙበት አሰራር ብዙ ነገር ሳይሆን የፕሮቶኑን ቁጥር በምን በማድረግ በመቀያየር ምንጊዜም ደግሞ የፕሮቶንና የኤሌክትሮን ቁጥር ምን ይሆናል ብያ ተባብለናል። እኩል ይሆናል ተባብለናል። በእንደዛ መልክ ነው የተሰሩበት። አሁን ኦክሲጅን የሚገኝበትን እንመልከት። ኦክሲጅን እስቲ ፈልጉ እናገኙ። 8ኛ ላይ ነው እና የዛ ጎራ ስን ወደ ታች ነው የምንሄደው። ተመሳሳይ ጠባይ ያላቸው አሉ። ኦክሲጅን ብሎ ምንድን ነው? ሳልፈር፣ ቀጥሎ ሴሌኒየም፣ ቀጥሎ ቴሉሪየም፣ ቀጥሎ ፖሎኒየም እያለ ይሄዳል። ከዛ ስቴብል አይደሉም ወደ ታች ያሉት። አሁን ከእያንዳንዳቸው ጋር ምን ሃይድሮጂን ሲገናኝ 2 እየሆነ ነው። 2 ሃይድሮጂን፣ 1 ኦክሲጅን፣ 2 ሃይድሮጂን፣ 1 ሳልፈር እያለ ነው የሚሄደው። አዳምጣችሁኛል? ሃይድሮጂን ኦክሳይድ፣ ሃይድሮጂን ሳልፋይድ፣ ሃይድሮጂን ሴሌናይድ፣ ሃይድሮጂን ቴሉራይድ እያለ ነው የሚሄደው እና የውሃ ጎራ ይሄ ነው እንግዲህ ሃይድሮጂን ሲጨመርበት። ይሁንና ሌሎቹ ካላቸው ጠባይ የውሃ ጠባይ ፍንግጥ ነው። ይህን ለማየት እንሞክራለን። ይህንን ፈሳሽነት ወደ ተንነት የሚለወጡበት አለዋወጥ ብዙ ሙቀት የማይጠይቅ ነው እንደ ሕጉ መሰረት። ለምሳሌ ሃይድሮጂን ቴሉራይድ በሚለው ብንሄድ እሱ በኔጌቲቭ1 ዲግሪ ሴንቲግሬድ ወደ ምን ይለወጣል? ወደ ተን ይለወጣል። ሃይድሮጂን ሴሌናይድ ጋር ብንመጣ በኔጌቲቭ 40፣ ሃይድሮጂን ሳልፋይድ ጋር ብንመጣ በኔጌቲቭ 60። ከዛ የምንመጣው ወዴት ነው? ሃይድሮጂን ኦክሳይድ ነው አይደል? ይስማማናል? እዚህ ኔጌቲቭ1፣ ኔጌቲቭ 40፣ ኔጌቲቭ 60። ውሃ በስንት ላይ ነው ወደ ተን መለወጥ ያለበት በዚህ ሂደት?
እስቲ እንደው ገመት አድርጉ። መሰረት እየገመትሽ ነው? ይሄ በኔጌቲቭ 1 ዲግሪ ሴንቲግሬድ ከተለወጠ ይሄኛው በስንት በኔጌቲቭ ይሄኛው በኔጌቲቭ 60 ይሄኛው በስንት መሆን አለበት? ኔጌቲቭ ስንት? ኔጌቲቭ 80 እንደዛ ወይም 90 ገደማ ነው። ግን ይሄ ወደ ተንነት የሚለወጠው በኔጌቲቭ ሳይሆን ይሄ ፍንግጥ ነው። ጎጠኛ ባህሪ ነው ያለው። ይሄ ባይሆን ኖሮ ለህይወት አይመችም ነበር። አያችሁ፣ አሁን በኔጌቲቭ አካባቢ እንኳን ኔጌቲቭ ስላችሁት በ0 ዲግሪ ሴንቲግሬድ እንኳን ወደ ጋዝነት የሚለወጥ ቢሆን ኖሮ እኛ ደም አይኖረንም ነበር። ለምን አስቡ። ይረጋል። ወደ ምን ነው የሚለወጠው? ወደ ጋዝ ነው እኮ የሚለወጠው። እና ምን ይሆን ነበር? ጮክ በል። ይተን ነበር አይደለም? ደም ፈሳሽ ነው። ይኖረን ነበር። ውሃ ገና ድሮ ተኖ አትክልትስ ያገኙ ነበር? ምግብ ሚኔራል የሚያመላልስላቸው ያገኙ ነበር? አያገኙም ነበር። ይሄ ጎጠኛነቱ ለህይወት ምን አደረገው? ምቹ አደረገው። ነገሮች ሲቀዘቅዙ ምን ይሆናሉ? ይኮማተራሉ? አይኮማተሩም? ይኮማተራሉ። ሲሞቃቸውስ? ኤክስፓንድ ያደርጋሉ፣ ይፍታታሉ። አሁን ውሃ ለምሳሌ ከ80 ዲግሪ ሴንቲግሬድ ወደ 60 ዝቅ ብታደርጉት ምን ይሆናል? ይኮማተራል? አይኮማተርም? ይኮማተራል። ወደ 50 ኮምተር ይላል፣ ወደ 40 ኮምተር ይላል፣ ወደ 10 ኮምተር ይላል፣ 8 ኮምተር ይላል፣ 6 ኮምተር ይላል፣ 5 ኮምተር ይላል፣ 4 ኮምተር ይላል። 3 ብታደርጉት ይዘረጋጋል። 2 ብታደርጉት ይዘረጋጋል። 1 ብታደርጉት የበለጠ ይዘረጋጋል። 0ማ ከሆነ ይብስበታል። ሌሎች ሁሉ የሚያከብሩትን እሱ ለተወሰነ እስከ ተወሰነ ደረጃ አክብሮ በኋላ ሸፈረኝ ይላል። ይሄ ጎጠኝነት አይደለም? ለዚህ እኮ ነው ከመስፋፋቱ የተነሳ ውሃ ወይም ኮካኮላ ፍሪዘር ውስጥ ብንከት ልክ በረዶ ሲሆን ምን የሚሆነው? ወይ ቆርኪውን ያስፈነጥረዋል፣ አለዛ እቃውን ይተረተረው የለም? ይህ አመፀኝነት አይደለም? ከሌላ ሁሉ አሻፈረኝ ማለቱ። ይሄ ባይሆን ኖሮ ደግሞ ለህይወት አስቸጋሪ ይሆን ነበር። በተለይ እንግዲህ ምድር 70% ያህል በምን ነው የተሸፈነችው? እና በውሃ ውስጥ ብዙ እንስሳት አሉ አይደለም? ውቅያኖሶች እናውቃለን አይደለም? ባህሮች። እንዲያውም አሁን ውቅያኖስ ሲታሰብ ምን ያህሉ ነው የተዳሰሰው ሲባል ወደ 5% ነው። ብዙ አልተዳሰሳለም፣ ግን ብዙ እንስሶች አሉ። በረዶ ውሃ እየቀዘቀዘ በረዶ ሲሆን ባይስፋፋ ኖሮ እላይ አይንሳፈፍም ነበር። ዝም ብሎ እየጠጠረ ወደ ታች እየወረደ እታች ያሉትን እንስሳት በጨፈለቀ ነበር። አሁን ግን ልክ 0 ዲግሪ ጋር ሲደርስ ምን ይሆናል? ወደ በረዶነት ይለወጥና ሲስፋፋ አንድ ነገር ሲሰፋ ሲል ይቀል የለም እና ላይ እንዲንሳፈፍ እና ከዛ የተነሳ ከበድ ያለው 4 ዲግሪ ሴንቲግሬድ ወደ ታች ይሄዳል እና ባህር ውስጥ ላሉት እንስሳት ጥበቃ ይሆናል። ይሄ ባህሪው ፈንጋጣ ባህሪ ነው፣ ግን ለህይወት ምንም ይሆን ነው የሚመች ባህሪ ነው። ሌላው
የውሃ ባህሪ ከሌሎች ሁሉ ሲታይ ዩኒቨርሳል ሶልቨንት ይባላል። ብዙ ነገሮችን ያሟሟል። በማሟሟት የሚስተካከለው የለም። ይሄ ባይሆን ኖሮ ብዙ ነገሮች በውሃ ውስጥ ኬሚካል ሪያክሽን ሳይወስዱ ሳያካሄዱ ከቦታ ወደ ቦታ ባልተዘዋወሩም ነበር። በውሃ አማካኝነት ነው አይደለም። በስር ውስጥ ሚኔራሎች ገብተው ወደ ማን የሚሄዱት? ወደ ተክሉ ወደ ላይ ከፍ ብሎ የሚሄዱት ከዛ የተነሳ ነው እና ዲዞልቭ ስለሚያደርግ። ሌላው የውሃ ሙቀት የማቋት አቅሙ ከፍተኛ ነው። ከዚህ የተነሳ እኛም ከመቃጠል ከመንፈር የምንተርፍ ሆነናል። እንዴት ቢባል ለምሳሌ እንደ ላንጋኖ አይነት ቦታ ሄዳችኋላችሁ? ላንጋኖ ስትወጡ ምንድን ነው እሱ? አሸዋ ነው አይደለም? ቀትር ላይ ዋኝን ብላችሁ ወይም ውሃ ውስጥ ቆይታችሁ ስትወጡ አሸዋውን ስትረግጡ እንዴት ነው የሚሰማችሁ? ያቃጥላል አይደለም? አሸዋውም ውሃውም የተቀበሉት የፀሐይ ኃይል አንድ ነው አይደለም? ግን ይሄ ሙቀት ማቋት የማይችል አካል በቀላሉ ቴምፕሬቸሩ ከፍ ይላል። ሙቀት ማቋት ማለት ምንድን ነው? ግልጽ ነው ቋንቋው? መያዝ። ማቋት የሚችል አካል በቀላሉ ቴምፕሬቸሩ አይጨምርም። አሁን ውሃው የሚያገኘው ሙቀት ከፀሐይ የሚመጣው ሙቀት አሸዋውም ያው ነው። ግን ውሃ ሙቀት ማቋት ስለሚችል ቴምፕሬቸሩ ቶሎ ምን አይሆንም፣ አይወጣም እና አሸዋን ስንረግጥ ይጠብሰናል። ልክ እንደዛ ቢሆን ኖሮ እኛም እንጠበስ ነበር። እዚህ ልክ እንደ አሸዋው ውሃውም ቴምፕሬቸሩን የሚቀይር ቢሆን ኖሮ እነፍር ነበር አይደለም? ያኛው እንኳን እግራችን ሲነካ ነው ዞር የምናደርገው። ይሄ ግን ውስጣችን እኮ ነው ያለው። ከ2/3 በላይ ውሃ ነን አይደለም? እና እንደዛ እንዳይሆን የሆነበት መንገድ የሚገርም ነው። ለምሳሌ ያው ከብረትም ጋር ሲወዳደር ብረት ሙቀት የማቋት አቅሙ ዝቅተኛ ነው። ስለዚህም ነው ፀሐይ ሲመታው ቶሎ ምን የሚሆነው የሚበርደው፣ ቶሎም የሚቀዘቅዘው። አንድ ብረት እዚህ ቢኖር የሳፋ ውሃ እዚህ ቢኖር ሁለቱም ፀሐይ ላይ ቢውሉ ቀትር ላይ ሄደን ብረቱ ላይ ብንቆም እንሆናለን፣ ይጠብሰናል። ውሃውስ ለሰስ ያለ ነው፣ የሚመች አይነት ነገር ነው። ይሄ ራሱ አንድ ለህይወት ምቹ የሆነበት ባህሪ ነው፣ ከሌሎች ይለያል። ሌላው ሲቀዘቅዙ ፈሳሾች ሲቀዘቅዙ ብዙ ጋዝ ውስጣቸው አይዙም። ሲቀዘቅዙ ኩምትር ይሉና ለጋዙ ምን አያገኙለትም፣ ቦታ አያገኙለትም። ውሃ ግን ሲቀዝቀዝ ሲል የበለጠ ለምሳሌ ኦክሲጅንን ብንወስድ የበለጠ ኦክሲጅን ይይዛል። ይሄ ለየት ያለ ባህሪ ነው። ሌሎች ይህንን አያስተናግዱም። ይሄ መሆኑ እንዳልኳችሁ ቅድም እንዳነሳ ነው ውሃ ውስጥ ላሉት እንስሳት በቂ ኦክሲጅን እንዲገኝላቸው ያደርጋል። ይህም በማድረጉ ለምሳሌ ውሃ አንድ ጠባይ አለው። በትክክል አላሰመርኩትም። ቀሰም እናውቃለን አይደለም? አንዳንዴ ለስላሳ ስንጠጣ ምንድን ነው የምንጠቀመው? ስትሮ እንጠቀማለን አይደለም? ቀሰም ነው። ለምሳሌ ቀጠን ያለ ቀሰም እናስብ። እዚህ የቀለመ ውሃ ቢኖር
ይሄ ስትሮ ቢሆን ውጭ ያለው የውሃው ወለልና ቀሰም ውስጥ ያለው የውሃው ጠለል እኩል ነው? ልብ ብላችኋል? እንዴት ነው የሚሆነው? ኦኬ ትክክል ነው። ከፍ ይላል ሁልጊዜ ልብ ብላችሁ ከሆነ በተለይ ደግሞ ቀሰሙ ቀጠን ካለ በደንብ ይታያችኋል። ይሄ ምንድነው? ውሃ ጠባይ አለው። አድሄሽን እና ኩሄሽን የሚባል እኔ ሙጬትና ኩለት ብየዋለሁ። ኩልል የማለትና ሙጫ የመሆን ጠባይ አለው። ውሃው እዚህ ጋር ቢሆን ይሄ አዴሽን የሚባለው ወይም ሙጬት ሙጫነት ባህሪው ልክ ከግድግዳው ጋር ከፍ ከፍ ብሎ መጣበቅን ያመጣበታል። ይታያቸዋል። ይህንን ስትሮ ካለ ግን አይጠብቅም፣ ካለ አይጠብቅም። ይሄ እንግዲህ የስትሮ ግድግዳ እንዲህ ነው ቢባል እኔ ውሃ ብሆን ይሄ ከሆነ እንዲህ ከፍ ከፍ ያዙ ያው ይሄ ምን ይባል አዴሽን ሙጬ። ግን ይሄ ብቻ ስላልሆነ ደግሞ ኩለት የሚባል ጠባይ አለው። ኩለት የሚል ጠባይ ሳይል ኩለት ደግሞ ምን መሆን ነው የሚፈልገው? ኩልል ስብስብ ማለት ስብስብ ማለት ሲፈልግ ይሄ ወጣ ወጣ ያለው ኩልል ለማለት ሲፈልግ እንደዚህ ይመጣል። አሁንም ደግሞ ምን ይቀጥላል? ሙጬት አዴሽኑ ይቀጥላል። እንደዚህ ይሆናል። የትኛው ይከተላል? ኩልልታው ይከተላል። እንደዚህ ያለ በተለይ ጠባብ ከሆነ ስትሮው በጣም ከፍ ብሎ ይወጣል። እንደ አትክልት ውስጥ ያሉት ቬኖች አሉ አይደለም? ዛይለም እና ፍሎኤም የሚባሉት ውሃ ፈሳሽ ጠባቦች ስለሆኑ በእነሱ ወደ ላይ ይገሰግስና ውሃው ብዙ ቦታ ይደርሳል እና በላይ ደርሶ ደግሞ ከላይ ከተነነ ደግሞ ቫኪዩም ስለሚፈጠር በቃ ከምድር ውሃን ተሸክመው እስከ 100 ሜትር የሚያክሉ ዛፎች አሉ፣ ሬድውድ የሚባሉ አሜሪካ ውስጥ እና እዚያ ድረስ የሚሄድበት መንገድ ከየትኛው ጋር የተነሳ ነው? ከዚህ ጋር የተነሳ ነው። ይሄ ባህሪ ባይኖረው ኖሮ ይሄ ደግሞ ባህሪው ከሌሎች ጋር ሲታይ ሌሎች የሌላቸው እሱ ያፈነገጠበት ባህሪ ነው። እንዲህ ባይሆን ኖሮ ለምን አይመችም ነበር? ሚኔራል አያገኝም ነበር ከፍ ከፍ ያሉት። ሌላው ውሃ ወደ ተንነት ለመለወጥ የሚወስደው ሙቀት አለ። ወይም ደግሞ ከሶሊድነት ከበረዶነት ወይም ከአይስነት ወደ ፈሳሽነት ለመለወጥ ሲፈልግ የሚወስደው ምን አለ? የሙቀት መጠን አለ። ከታች በ1 ግራም 80 ካሎሪ ይፈጃል። ለመትነን ደግሞ ለመትነን ሲፈልግ ምን ያህል ያስፈልገዋል? 540 ካሎሪ ያስፈልገዋል ለመትነን። ተኑ የተነነው ደግሞ ወደ ፈሳሽነት ለመለወጥ ሲለወጥ 540 ካሎሪ በግራም ይሰጣል። ለምሳሌ አንዳንዴ ሲደምን ይሞቀናል አይሞቀንም? ይሞቃል። ለምን? የሚደምነው ከተንነት ከቬፐርነት ወደ ፈሳሽነት ሲለወጥ ብዙ ሙቀት ይሰጣል። ሲደምን የሚሞቀን ከዛ የተነሳ ነው። ይህም ደግሞ ለህይወት ምቹ ያደርገዋል። አንዳንዴ አካባቢው በረዶ ሲሆን በረዶ ለመሆን የሚሰጠው ሙቀት አለ። ሲሞቅ ቢያንስ የአካባቢውን ሙቀት ትንሽ ጨመር ያደርጋል። ይህም የጎጠኝነቱ አንዱ በረከት ነው። ጎጠኛ ያልኩት ምንድን ነው? ቅድም የተዘረዘርኳቸው አላለም? አብረውት ያሉቱ ከእነሱ ባህሪው ምንድን ነው? ወጣ ያለ ነው። እንደዚህ አይነቱ እየተጠና ያለ አሁን
ይሄ አኖማሊስ ይባላል፣ ኦፍ ዋተር ይባላል። እየተጠና ያለ አሁን ከ70 በላይ ሆኗል። ከ70 በላይ ያልተለመዱ የማይጠበቅ ባህሪ የሚያሳየው ባህሪ እና ብዙ የሚባል ነገር አለ። እንደው እንዳላበዛው ነው። የገባንን እናገር ለማለት ነው። የገባን ያህል እናገር። ብዥ ያለ ነገር ካለ እናንሳ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለ አሁኑ ዘላለም የሚናገር ከዛ ፊት ስለነበረው ዘላለም አሁን ያነሳው ስለ ዩኒቨርስ ብዙ አይናገርም። መቼ የት እንደተጀመረ ሲጨርስ መራይ እቺ ሰማይና ምድር እንዴት እንደምታልፍ እቺ ያለችው ሰማይና ምድር ደግሞ ከአጠቃላይ ከዩኒቨርስ ጋር ቅድም ስታቀርባት በገንቦ እንዳለች ጠብታለች። እቺ ትልቁ ምንላት ዓለም ማለት ነው እና በመጨረሻው ዘመን የምትጠፋው ደግሞ መጽሐፍ እንደሚል ሰማይና ምድር በታላቅ ትኩሳት አለፈ። ትንሽ ጠብታዋ የምንናገረው ወይስ በመጨረሻው ዘመን ዩኒቨርስ ምን ይሆናል? ሌሎች ፕላኔቶች መጽሐፍ የሚያወራው ስለዚህ ስለ አሁኗ ፕላኔት እንደውም ስለ አዲስቷ ኢየሩሳሌም ላይ 12 በሮች አላት። የዛ ሰው የበለን እንጂ መውጣት ይቻላል ማለት ነው። በዛ ወቅት ወደ ሌሎቹም ደግሞ ጎራ የምንልበትን ነገር እንደሚኖር አስባለሁ እና እንደው ያው ሌላ ፕላኔት ላይ እንኑር የሚል ነገር ካለ እንዴት ታየዋለህ? እሱ ይኸውና እዚህ ጋር እኔ ጋር ነው። እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ማዕበል ላይ ይራመዳል። የሰማይ ከዋክብት ሁሉ ይሟሽሻሉ፣ ሰማይ እንደ ብራና ይጠቀለላል። የከዋክብት ሰራዊት ሁሉ ጠውልገው እንደረገፈ የወይን ቅጠል ደርቆም እንደወደቀ የበለስ ቅጠል ይሆናሉ። መቼም መልእክት ሲተላለፍ በአካባቢው ቋንቋ ነው አይደለም፣ በተላመደው መንገድ ነው። ግን እዚህ ጋር ምን ሰማያት ከዋክብት ምን ይሆናሉ? ይሟሽሻሉ ይላል። ወደ ዝርዝር ውስጥ እንዳልሄድ ግን ምንድን ነው ይሟሽሻሉ? ሱፐርኖቫ ሲባል ሰምታችሁ ታውቃላችሁ? አንዳንድ ከዋክብት እንዴት ነው የሚኖሩት? በውስጣቸው ሁለት አይነት አካሄድ አለ። ስበት አለ፣ ወደ ውስጥ የሚስባቸው ወደ ሴንተር የሚስባቸው። እንደገና ደግሞ ኃይል፣ የትኩሳት ኃይል አለ ውጪ የሚላቸው። አዳመጣችሁኝ? እነኚህ ሁለቱ ባላንስድ ካልሆኑ በስተቀር ከዋክብት በመደበኛ ኮከብነት አይቆዩም። አንዳንዴ ምን ይሆናል? ይሄ ወጣ ቦግ የሚለው እንደዛ እሱ ይበረታና አንዴ ቦግ ይሉና ከዛ በኋላ ይሄ ቦግ ሲሉ ሙቀታቸው ምን ይሆናል? ይረጫል አይደለም? ከዛ በኋላ ያንን ቦግታውን የማይዘልቅ ስለሚሆን ስበት ምን ያደርጋቸዋል? ሳብ ያደርጋቸውና ቅድም ኩርምት ብለው እንደ ብላክ ሆል ይሰራሉ አልተባባልንም? እንደዛ አይነት ይሰራሉ። ምናልባት ብዙ የሆነው እንደ ፀሐይ የምታክለዋ ምናልባት አዲስ አበባንም አታክልም ስትኮማተር ኮምተር ሲል ግን በዛው ልክ ግን ክብደቱ ወይም ክበዳቸው ከፍተኛ ይሆናል። እሱን ለማለት ሳይሆን ብቻ ከዋክብት ምን ይሆናሉ ነው የሚለው፣ ይሟሽሻሉ። ደግሞም እንዲህ ይላል፣ አንተ በመጀመሪያ የምድርን መሰረት አኖር፣ ሰማያትም የእጅ ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ። እና ይሄ አጽናፈ ዓለም ሁሉ ምን እንደሚሆን ነው የሚናገረው፣ እንደሚጠቀለል። ቅድም ባልነውም በአንድ በኩል የተሰነዘረው ሀሳብ ይሄ ዳርክ ኢነርጂ እንዲህ እየገፋው እየሄደ ከአንድ ሊሚት በኋላ ይቀለበሳል ተብሎ ነው የሚጠበቀው። ሲቀለበስ ሁሉም እንደገና ስብስብ ይላል ነው የሚለው እና ይሄ ይጠቀልላል የሚለውን ሀሳብ ምን ያደርጋል? የሚያንጸባርቅ ነው። አንድ ጊዜ ደግሞ የሚለው ቃል የሚመለከተው የማይናወጡት ጸንተው ይኖሩ ዘንድ የሚናወጡት ይኸውም የተፈጠሩት የሚወገዱ መሆናቸውን ነው።
የተፈጠሩት ሁሉ ምን ይሆናሉ ነው? ይወገዳሉ ነው። እና አዲስ ስርዓት እንደሚኖር ነው የሚነግረን። አዲስ ስርዓት እንደሚኖር በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በእሳት ይጠፋል፣ ምድርም በእርሷ ላይ ያለ ነገር ሁሉ ምን ይሆናል? ይቃጠላል ይለናል። እንግዲህ ይህንን ይነግረናል። ፍጻሜ እንዳለው ይነግረናል ማለት ነው። አሁን አንዳንዶች ምን ያሉ፣ ሌላ ፕላኔት ፍለጋ እንሂድ፣ ምናልባት ምድር የማትመቸን ከሆነ ሌላ ማምለጫ እናገኛለን ብለው የሚያስቡ አሉ። እና መቼም አእምሮ የማይሄድበት የለም፣ ይሄዳሉ። ግን ለማምለጫ የሚሆነው ወጪ ማግኘቱ ራሱ ነው ችግሩ። እንትን ቅድም ስለምን ተናገርኳቸው። ይሄ ኢንታንግልሜንት የሚለውን አንሳውላቸው አይደለም። ሁለት ብናብኖች ኢንታንግልድ ቢሆኑ በአንድ ወቅት አብረው መስተጋብር ቢያካሄዱና ቢራራቁ እዚህ የተደረገው ነገር ምን ይሆናል? እዛም ይከሰታል። በደምሳሳ አነጋገር ነው የምናገረው፣ ይከተላል። ከዛ ጋር አያይዘው ይሄ በእነሱ በጥቃቅን አካላት ደረጃ ነው የሚሆነው። ምናልባት ይህንን ከፍ አድርገን ከዚህ በቅጽበት ሌላ ቦታ መሄድ አይቻልም ወይ ብለው ደግሞ የሚያጠኑ አሉ። እኛ ራሳችን የጥቃቅን ድምር እንደመሆናችን መጠን ጥቃቅናችንን እየላክን እዚህ እንዳለነው ድምር እዛ ሳንሆንም ወይ የሚል ሀሳብ ይዘው የሚያጠኑ አሉ። እኛ ግን ስንሄድ በሰከንድ ካሚንግ በምን ነው የምንሄደው? በብርሃን ፍጥነት ነው የምንሄደው? በሀሳብ ፍጥነት ነው የምንሄደው? በሀሳብ ፍጥነት ነው። ቅድም ሀሳብ ስትል ነበር መጀመሪያው ላይ ዛሬ ወጣዋል። ያልጠቀስኩላችሁ በዛ ዓለም ኤሌክትሮን ምን አላቸው ብያችኋለሁ? ምህዋር አላቸው ብያችኋለሁ አይደለም? ምህዋር ሁሉም በአንድ ምህዋር ውስጥ አይገኙም። እንግዲህ እንደ ብዛታቸው በተለያየ ምህዋር ውስጥ ይኖራሉ። ከአንድ ምህዋር አንድ ኤሌክትሮን ብትወጣና ወደ ሌላው ብትገባ በየት በኩል እንደሄደች አይታወቅም። የሚሆነው እዛ ጥልም ትላለች፣ እዚህ ክስት ነው የምትለው። ክስት ስል ምን ማለት ነው? ትከሰታለች ማለት ነው። እሱ አሁን እንዴት ይሄ ሊሆን ይችላል? እዚህ ጋር የነበረችዋ ኤሌክትሮን እዚህ ትመጣለች። እርግጥ እዚህ በምትመጣበት ጊዜ ኃይል ትረጫለች፣ ግን እዚህ ትገኛለች። ስትገኝ ግን በየት በኩል እንደሄደች ትሬስ ማድረግ አይቻልም። እና ይሄ ብዙ ጥያቄ ሆኖ ነበር። አሁን ምንድን ነው የሚታሰበው? ቅድም እንዳልኳችሁ ያቺ ፖይንት ስትሬት ላይኑ ተቆርጦ አልነበረም? ተቆርጦ ነበራል። እና እንዲህ መምጣት አትችልም፣ ኢምፖሲብል ነው ብለናል። ግን እንዴት ልትሆን ትችላለች? ሌላ ዳይሜንሽን ውስጥ ገብታ ሄዳ ልትመጣ ትችላለች። አሁንም የሚታሰበው ምንድን ነው? ሌላ ዳይሜንሽን፣ ስውር ዳይሜንሽን ኖሮ ወደዛ ውስጥ ገብታ እዚህ ብቅ ብላ ሳይሆን አይቀርም ተብሎ ይታሰባል። ይህንን ያልኳቸው እንዲሁ ለአእምሯችን አእምሯችንን ሰፋ ለማድረግ ነው። ማን ነው እሱ ጋዛ የተገኘው? እዚህ ጋር ጥልም ብሎ እዛ ጋር ክስት ያለው ማን ነው? መጽሐፍ ቅዱስ ፊልጶስ ነው። እንደዛ አይነቱ ለምሳሌ ትረካ እኛ ጋር አለ፣ መጽሐፍ ውስጥ አለ የለም? አለ። አንዳንድ እዚህ ግራ የሚያጋቡ ነገሮች ኦልሬዲ ቀደም ብለው የት ውስጥ ተፈንጥቀዋል ለማለት ነው። መጽሐፋችን ውስጥ ተፈንጥቀዋል ለማለት ነው። ንግግር አበዛው ይመስለኛል። እስቲ እናንተ ያገኛችሁትን ተናግሩ። አንዳንድ ምን እንግዲህ አነበብን እንደሱ ብለን የሚመጣው ዓለም ኬሚስትሪ ምን እንደሚሆን አናቅም። ስለኛም እንኳን
ያው ብዙ ተነግሯል። የዮሐንስ ቋንቋ በጣም ይመቸኛል። አንደኛ ዮሐንስ ላይ ምን እንደምንሆን ገና የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም ይልና እንዲህ እንሆናለን ብሎ ቢል በየትኛው ነው ዲስክራይብ የሚያደርገው? እዚሁ ባለው እዚሁ ባለው ነው እና ነገሩን ብልሽት ሊያደርገው ነው። እንደዛ ከማድረግ ይልቅ ምን እንደምንሆን አልታወቀም የሚልና እሱ ሲገለጥ ግን እሱ እንደምንመስል እናውቃለን። ምናልባት እንዳሁኑ ይሄ በር ተቆልፎ ከሆነ ወደዛ ክፍል ለመግባት ውጭ ከፍቼ መዞር አያስፈልገኝም ይሆናል። ሽው ልል ይችል ይሆናል እና የሚኖረን እኔ የማስበው የበኋላ ስሪታችን የላቀ ስሪት ነው ብዬ ነው የማስበው። ይቅርታ የላቀ ስሪት ነው ብዬ ነው የማስበው። አንድ የምንወርሰው ውርስ አሁን ፒክቸር የምናደርገው አንድ ቦታ ወይም አንድ አዳራሽ ርስት ስንባል ቶሎ ከስፍራ ጋር የተያዘ ነው የምናስበው ይሆናል። ግን እኔ አንድ የማስበው ውርስ ልዩ ቢንግ የመሆን ማንነት ውርስም አስባለሁ። ቋንቋ ግልጽ ነው። ሃየር ቢንግ አሁን ካለንበት ሃየር የሆነ ቢንግ እሱ ነው ውርሳችን፣ አይነቱ እሱ ነው ብዬ አስባለሁ። ይሄ እንደ ድንኳን የሆነው ምናችን መኖሪያችን ቢጠፋ እንኳን በምን ያልተሰራ እሱ ይወርሳል ይላል። እሱ ጥሩ ነው። ደግሞ እዚህ ሁለተኛ ቆሮንቶስ 5 ላይ ያለው በእጅ ያልተሰራ ምን አለን? መኖሪያ ቤት አለን ይላል። ድንኳን የአንድ አፍታ ነው ያለም፣ ቤት ግን የዘለቄታ ነው። እና ድንኳን ብሎ የሚያወራው ስለ የትኛው ነው? ስለ አካል ነው እና ጊዜያዊ አካል ነው። ሌላ አካል እንለብሳለን ነው፣ አዳራሽ ውስጥ እንገባለን አይደለም። እና የአካል ሱፐር የሆነ አካል ነው ብዬ ነው የማስበው። እንደዛ አይነት አንዳንዱ ተነግረውን ነው የምናውቀው እንጂ ሆነን አይደለም የምናውቀው። ስንሆነው ሌላ ነው ለካ። በሀሳባችን የምንይዘው ምን ጊዜ ቢሆን እኛ በጊዜና በስፍራ ቋንቋችን ሁሉ በቃ የተነከረ ስለሆነ በዛው ነው ፒክቸርም ለማድረግ የምንሞክረው። ግን እንዲህ በቀላሉ አላወራውም፣ ትልቅ ቦታ አልሰጠውም። ፈጣሪም ሲያወራልን ስለ ድነት ሲያወራ እና የተለየ ነገር መሆን አለበት። አንዳንዶች ኒር ዴዝ ኤክስፒሪየንስ የሚባል አንዳንድ መጽሐፍ አንባችሁ ዩቲዩብ ተመልክታችሁ ከሆነ ኤክስፒሪየንሳቸውን ሲናገሩ ብርሃን ነው ብርሃን ውስጥ ገባው ይላሉ። ግን ይህን አይነት ብርሃን አይደለም ይላሉ። አንዳንድ ፍቅር ፈሰሰ ግናል ልጥላምብል የማልችልበት ፍቅር ውስጥ ገባው ይላሉ። ተመልሰው የሚናገሩ እና የሚያስደንቅ ነገር ይሄን ቋንቋ ይጠቀሙ እንጂ ይህ አይደለም ብለው ነው በጣም የሚጨነቁን ለማስረዳት አይነት ነገር እና ለየት ያለ ነገር ነው። ሌላ ኤክስትራ ዳይሜንሽን ያለው ነገር ነው ብዬ አስባለሁ። ጌታ ባስተማረን ጸሎት እንጨርሳለን። በዜማ እንበለው ወይስ